ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ መረጃ ይዘንላችሁ ከትመናል። ዜናዎቹን የምናጋራው ድሬ ዜና እንሰኛለን። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብነቱን ይግለጹ። በቅድሚያም አርዕስተ ዜና የምናሰናዳ ይሆናል። እስከ ዜናዎቹን ፍጻሜ አብረውን ይቀጥሉ። ወትሮውንም የጦርነት ነጋሪት የሚጎሽመው መካከለኛው ምስራቅ ቀጠና ውጥረት መባባሱ ተመላክቷል። ብሎም ተርፎም ኢራን በደረሰበት ወታደራዊ ከበባ ለተባበሩት መንግስታት የታደጉኝ ደብዳቤ ማስገባቷ ተሰምቷል። በዝርዝር የምንዳስሰው ይሆናል። በተያያዘ ዘገባ የአውሮፓ ህብረት በኢራን ላይ ማዕቀብ መጣሉ ተሰምቷል። በተጨማሪም አያቶላ አሚኒና የኢራን አብዮታዊ ዘብን የአውሮፓ ህብረት በአሸባሪነት ሊፈርጅ መሆኑ ተመላክቷል። ይህንንና ተዛማኝ ዜናዎችን የምናሰናዳ ይሆናል። እስከ ዜናዎቹ ፍጻሜ አብሮን ይዝለቁ። ወትሮውንም የጦርነት ነጋሪት የሚያንዣብብበት በመካከለኛው ምስራቅ ላይ የአሜሪካ ግዙፉ የጦር ጀት ተሸካሚ መርከብ በኢራን ባህረ ሰላጤ ላይ ከበባ በመፈጸሙ ኢራን ውጥረት ውስጥ መዘፈቋ ተመላክቷል። ብሎም በደህንነት ስጋት ውስጥ መክተሟ ተገልጿል። በዚህም ምክንያት የኢራን መንበረ መንግስት ለተባበሩት መንግስታት ዋና ጸሐፊ አፋጣኝ አስቸኳይ የድረሱልኝ ደብዳቤ ማስገባቷ ታውቋል። ዶናልድ ጄ ትራምፕ በኢራን ላይ ወታደራዊ ጥቃትና እርምጃ ለመውሰድ ዛቻና የመጨረሻ መጀመሪያ መባቻ አዘል ማስጠንቀቂያ በመስጠታቸው ምክንያት የኢራን መንበረ መንግስት አስቸኳይ ደብዳቤ ለተባበሩት መንግስታት ማስገባቱ ተገልጿል። የተባበሩት መንግስታት ድርጅት የኢራን ቋሚ አምባሳደር ለሆኑት አሚር ሰይድ በኩል ማስገባቷ ተሰምቷል። ኢራን በቋሚ አምባሳደሯ በኩል ያስገባችው ጦማራ ደብዳቤ ይዘቱ የሚያተተው የተባበሩት መንግስታት የህግ ረቂቅ ማዕቀፈ ቻርተር በግልጽ የሚገረስስ የሚያፈርስ በመሆኑ የተባበሩት መንግስታት ድርጅት ቋሚ ምክር ቤት በአፋጣኝ አሜሪካን ተግባረ ድርጊት በማውገዝ የህግ ሽፋን ከለላ ይስጠኝ ስትል አቤቱታዋን አሰምታለች። የአሜሪካው መንበረ መንግስት አለቃ የሆኑት ትራምፕ የሚያስተላለፉት መግለጫ በግልጽ በአደባባይ የማያሻማ ብሎም የሚያወላልዳ መልኩ ወታደራዊ የኃይል እርምጃ ለመውሰድ በይፋዊ መልኩ መዛታቸው እና መግለጻቸው የዓለም አቀፍ ህግና ስርዓትን የሚጻረር ብሎም የተባበሩት መንግስታት ድርጅት የህግ ረቂቅ ቻርተርን የሚገረስስ የሚያፈርስ በመሆኑ ተቋሙ ተገቢውን ህጋዊ እርምጃ እንዲወስድ የኢራን አምባሳደር ቋሚ መልእክተኛ መጠየቃቸው ተመላክቷል። ማስቀጠልም ኢራን ለተባበሩት መንግስታት ድርጅት በከተመችው በጻፈችው ደብዳቤ መሰረት ይህን መሰል አካሄድ ቀጠናዊ ውጥረት የሚያፋፍም ዘርፈ ብዙ ቀውሶችን የሚያዋልድ ብሎም የምድራችንን ሰላምና መረጋጋት የሚያውክ ማህበራዊ መስተጋብርን የሚያላላ ነው ስትል አሳስባለች። አክላ ማንኛውም አይነት ጸባጫሪ ከህግ ያፈነገጠ ክዋኔ የሚተገበር ከሆነ ኢራንን በበኩሏ ሁሉን አቀፍ ሉዓላዊነቷን ብሎም የዜጎቿን ደህንነት ለማስከበር ጠቅላላ ባለ ተገቢነት ያለችውን እርምጃ ትወስዳለች ሲሉ አጽንኦት ሰጥተው ገልጸዋል። በተያያዘ ዜና ለኢራን መርዶ ከአውሮፓ ህብረት መስማቷ ተገልጿል። ይህም የኢራን አብዮታዊ ዘብ የሚባለውን ቡድን ሽብርተኛ ተብሎም ሊፈረጅ በጥቁር መዝገብ ሊያሰፍሩት መሆኑ ተዘግቧል። የአውሮፓ ህብረት የኢራን አብዮታዊ ዘብን ብሎም ወታደራዊ ኃይልን በሽብርተኝነት ሊፈረጅ መሆኑ ዓለም አቀፍ ሚዲያዎች ዘግበዋል፣ አትተዋል። በተያያዘ ዘገባ መሰረት ከአውሮፓ የኢራን ሀገራት መካከል ፈረንሳይ ይህንን እርምጃ ፍረጃዊ ሂደት እንደምታበረታታ በመዘገቡ ሳቢያ የአውሮፓ ህብረት የኢራን አብዮታዊ ዘብን በሽብርተኝነት እንደሚፈርጅ የተገለጸው የአውሮፓ ህብረት የውጭ ጉዳይ ሚኒስቴር በቤልጂየም ብራዘልስ ተገኝተው በኢራን አጀንዳ ላይ እየተመካከሩ ሲሆን በኢራን ላይ ሁሉን አቀፍ ዘርፈ ብዙ የተባለ ማዕቀብ ዱላ ያሳርፋሉ ሲል ያትታል፣ ይገልጽማል። ከጥቂት ጊዜያት በፊትም በኢራን በተነሳው ህዝባዊ አመጽ ሳቢያ በብዙ ሺዎች ለህልፈተ ሞትና ለግዞታዊ እስር መዳረጋቸው በተለያዩ ሚዲያዎችና መገናኛ ብዙሃን መዘገቡ ይታወሳል። የፈረንሳዊ የውጭ ጉዳይ ሚኒስቴር በሶሻል ሚዲያ ገጻቸው ላይ የአውሮፓ ህብረት የኢራን አብዮታዊ ዘብን በሽብርተኝነት ለመፈረጅ በመቃረቡ ውሳኔ ማሳለፉን በፈረንሳይ በበኩሏ ታበረታታለች፣ ትደግፋለች ሲሉ በማህበራዊ ገጻቸው ላይ አሳውቀዋል።